ስብዕና ለህይወት እጣ ወሳኝ ዳኛ ነው ይላል። ምን ማለት ነው? መልካም ስብዕና ይሄን በነገራችን የውጭ ተናጋሪ ነው ሳይረስ የሚባል ነገር ተናጋሪ ነው ተናገረው። ስብዕና ለህይወት እጣ ወሳኝ ዳኛ ነው በቃ። ምክንያቱም ሰው መጀመሪያ ሰውነት ይቀድማል። ስብዕና የሚለው ለሰው ልጅ ብቻ የተሰጠ ስም ነው። ምክንያቱም ሰው በባህሪው ሶስት ህያው የሆኑ የነፍስ ባህሪ ያሉት መናገር፣ ይሄ ማሰብ፣ ህያው ሆኖ መኖር ነባቢት ለባዊት የሚባለው ሰው አለው። ከዛ ውጭ ደግሞ ይሄ ወጣትነት፣ እርጅና፣ ሽምግልና ወይም በዛኛው አጠራር ውሃነት፣ ነፋስነት፣ እሳትነት፣ አፈርነት፣ መሬትነት ከሰባቱ ባህሪያ ነው አይደል እንዴ? ስለዚህ ሰባቱ ባህሪያት ስብዕና የሚለው ሰባት ከሚለው የመጣ ነው። ሰብ ከሚለው ማህበረሰብ ነው የምንለውኛ። ለምሳሌ ግዕዝ እኮ ነው ይሄ የሰዎች ስብስብ የሰዎች ማህበር ማለት ነው ማህበረሰብ። ስለዚህ ሰባት ከሚለው የመጣ ነው ማለት ነው ስብዕና። አሁን ለበሬ መልካም ጥሩ ባህሪ ያለውን በሬ ስብዕናው ሲያምር አንልም በሬውን መቼም። ወይም ደግሞ የሚታዘዝ መኪናን እቺ መኪና እኮ ስብዕና አላት አንልም ሞተሩ ተስተካከለ ስለሆነ ማለት ነው። ለግዑዝ አካል የሚሰጥ አይደለም። ለመላእክም ቢሆን እንኳን እኛ ያው በግዘፍ ስለማንረዳቸው ነው እንጂ ስብዕናው የሚያምር መልአክ አንልም። ለሰው ልጅ ብቻ የተሰጠ ነው። አሁን ይሄ ስብዕና ለሶሎሞን ተሰጥቶታል። ለዛውም በ12 ዓመቱ እኮ ነው። ዳዊት ምን ብሎታል ግን አባቱ እንግዲህ አሁን እንደው መቼም የሚረዳኝ አካል ወደ ሃይማኖት ወሰደው ብሎ እንደማይረዳኝ ማንኛውም ሰው ይታወቃል። የጋራ የሚያረጋን ስለሆነ እና ሶሎሞን በፈጣሪውም ዘንድ ተመርጦ ቢሆን ቤተ መቅደስ ይሰራል የተባለ ነው። አሁን ዳዊት የአምላኩን ቤት እንኳን ልስራ ሲል አይ አንተ አትችልም ተብሏል አይደል እንዴ? ደም አለብህ እጅ ግን ያንተን ፍላጎት በልጅ እውን አደርገዋለሁ ተብሎ የተሰጠው ነው። ያ ሶሎሞን የተመረጠው ሶሎሞን። ዳዊት ግን መጨረሻ ላይ ሰው ሁሉ ልጅ ብሎ አስቀምጦለታል። በቃ ሰው ሁሉ ነው ያለው እንዴ? ዳዊትን ያክል ማስተዋል ጥበብ ስጠይ ብሎ ከአምላኩ የተሰጠ እስራኤልን እንዲመራ የተመረጠ ለቤተ መቅደሱ ሰሪ እንኳን ሆኖ የተመረጠ ጻድቅ የተደረገ ከአባቱ ልቅ ንግስና አባቱ ንጉስ እኮ ነው አይደል? ከአባቱ ንግስና ተሽሎ የተመረጠ ሶሎሞን እንግዲህ ከሰማይ በታች አዲስ ነገር የለም ብሎ በጥበቡ ሁለንተናዊ ጥበብ የሚባለው ለሱ ነው በነገራችን የሰጠው። ወደ ጥበብ ስናመራ አሁን ጥበብ ሁለት አይነት ጥበብ ነው ያለው። መለኮታዊ ጥበብና ሰዋዊ ጥበብ ነው። ሰዋዊ ፕሮሲጀራል የሆነ ነው በሂደት የሚገኝ ነው። መለኮታዊ ጥበብ ደግሞ ዓለምን ያስገኘበት ነው ፈጣሪ። ስለዚህ የሰው ልጅ ምርምር ነው መለኮታዊን አይችልም ማንኛውም ቢሆን። ግን ሶሎሞን የተሰጠው ሁለንተናዊ ጥበብ ነው። ለምሳሌ አንድ ዶክተር ኢንጂነርም ለመሆን ሌላም ፕሮፌሽናሎችን አጣምሮ ለመያዝ ብዙ አመት ይፈጅበታል አይደል እንዴ? ሶሎሞን ግን ሁሉ የተሰጠው ነው ሁለንተናዊ ጥበብ ያለው ነው። በምርምር ይደርሳል እና ያ ከፈጣሪው ተሰጥቶት እንኳን መጨረሻ ላይ ምንድነው